ሰላም እንደምን ቆይታችኋል? የዩቲዩብ ቻናል ቤተሰቦቻችን ዛሬ የምንገኘው በአያት ሪል ስቴት ነው። አያት ሪል ስቴት እንግዲህ በሪል ስቴት ዘርፉ ላይ ለ30 ዓመታት አካባቢ በጽናት የቆየ ሪል ስቴት ነው። ዛሬ የምንገኘው ካሉት ሳይቶች መካከል አንደኛው ሳይት ላይ ነው። ከዚህ በፊት በአያት አካባቢ ብዙ ሳይቶችን ብዙ ቤቶችን ሰርቶ ያስረከበ ሲሆን ብዙዎችንም ባለቤት አድርጓል። አሁን ደግሞ በግንባታ ላይ ከሚገኙት ሳይቶች መካከል በሴምስ የሚገኘውና በጣም ትልቅ እጅግ ግዙፍ ፕሮጀክቱ ልናስቃኛችሁ ተገኝተናል። በዚህ ሳይት ላይ ንግድ ሱቆች አሉ፣ መኖሪያ ቤቶች አሉ። ሁለቱንም አንድ ላይ አጣምሮ የያዘ ነው። በዛሬ ቆይታችን የመኖሪያ ቤቶች ላይ ተሳትፈን የምናይ ይሆናል። ስንት ካሬ ቤቶች አሉ፣ ከስንት ከስንት ጀምሮ ነው የሚለውን እንቃኝ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። እንደነገርኳችሁ አያት ሪል ስቴት የተለያዩ መንደሮችን ለደንበኞች ያስረከበ ሲሆን በአያት ተብሎ በሚጠራው አካባቢ ብዙ ትልልቅ ቪላዎችን ሰርቶ አስረክቧል ለነዋሪዎች። በዚህም አንጋፋነቱ የታወቀ ነው። እንዲሁም ደግሞ ሌሎች አፓርታማዎችን ከቪላዎች በተጨማሪም አፓርታማዎችን እዛው አያት አካባቢ ሰርቶ አስረክቧል። አሁን ደግሞ በግንባታ ላይ ያሉ የተለያዩ ሳይቶች አሉት። እነዚህ የግንባታ ላይ ያሉ ሳይቶች ግንባታቸው ከፍ ያለ ማለትም ከ50% በላይ የሆኑ ሳይቶች አሉ። እንዲሁም ደግሞ በጅማሬ ላይ ያሉ ሳይቶች አሉ። አንደኛውና ግዙፉ ሳይታችን ሲኤምሲ ሚካኤል በስተጀርባ የሚገኘው ሳይት ነው። እሱ ሳይት ላይ ግንባታው እንደምትመለከቱት ከ80% በላይ ሄዷል። የልሰንና የጂፕሰም ስራዎች እንዲሁም ደግሞ የውስጥ ለውስጥ ስራዎች እየተሰሩ ነው የሚገኙት አሁን በዚህ ሰዓት ላይ። እዚህ ሳይት ላይ ቤት ላላችሁ ሰዎች በእርግጥም ረጅም ጊዜ ፈጅቶብናል። ነገር ግን ንግድ ሱቁን ከምን መኖሪያ ቤቱ ብታገኙበት ሁኔታ ነው ያለው። ይሄ ማለት መኖሪያ ቤቶችም አሉት፣ ንግድ ሱቆችም ከ3000 በላይ የሚገመቱ ንግድ ሱቆች አሉት። ንግድ ሱቆቹ በእርግጥ ለንግድ አገልግሎት ብቻ ሳይሆን ለቢሮም ለተለያዩ አገልግሎት ለሚሰጡ ተቋማትም የሚውሉ ናቸው እና መኖሪያ ቤቶችም እጅግ ብዙ በአንድ ላይ ኮምፓውንድ ሆኖ የምትኖሩበት ሁኔታ ነው ያለው ማለት ነው። በተጨማሪም ደግሞ አያት ዞን 2 አካባቢ አንድ ሳይት አለን። እሱም ኦልሞስት እያለቀ ያለ ሳይት ነው ከባቡር ጣቢያ ፊት ለፊት ላይ ማለት ነው። ሌላ ሶስተኛ ሳይት ሊና ሳይት የምንለው ከአያት አደባባይ በቅርብ ርቀት ላይ የሚገኝ ሳይት አለን። እንዲሁም ደግሞ በተጨማሪም ከካሳንቺስ ላይ ከመንግስት ጋር በጣምራነት እየተሰራ ያለ 70/30 ፕሮጀክት መኖሪያ ኮምፓውንድ አለ ማለት ነው። የካሳንቺስ ሳይታችን አሁን ኦልሞስት እየተጀመረ ያለ ሳይት ነው። የሚገኝበት ሎኬሽን በጣም ቆንጆ ሎኬሽን ነው። እሱም ግንባታ ላይ ነው ያለው። አሁን በሽያጭ ላይ ነው ያለነው። ካሳንቺስ ግቢ ገብርኤል ፊት ለፊት ላይ ነው የሚገኘው። መጠናቀቂያ ጊዜው 3 ዓመት ነው። በ3 ዓመት ውስጥ ካሳንቺስ ላይ ቤት እንዲኖራችሁ የምትፈልጉ ሰዎች እዛ ላይም ኢንቨስት ማድረግ ትችላላችሁ ማለት ነው። ዛሬ በዚህኛው ቪዲዮ ላይ የማሳያችሁ የሲኤምሲ ሚካኤል ያለው ሳይት ላይ ያለበትን የሳይት ፕሮግረስ ሁኔታ ይሆናል። የሳይቱ ፕሮግረስ እንደምትመለከቱት ነው። ከዚህ በፊት ገዝታችሁ ያልተረከባችሁ፣ በውጭ ያላችሁ፣ በሀገር ውስጥ ያላችሁ ግን ሳይቱ ምን ሁኔታ ላይ ይገኛል የሚለውን ነገር ማረጋገጥ ለምትፈልጉ ያለበት ሁኔታ ይሄንን ይመስላል። የውስጥ ልስን ስራ እንዲሁም ደግሞ ጂፕሰም ስራ ተሰርቷል። እንዲሁም ደግሞ የውስጥ ለውስጥ የሳይቱ የውስጥ ለውስጥ ሁኔታዎች የውስጥ ለውስጥ መንገዶችን ማጠናቀቅና ሌሎች ትንሽ ጊዜያት የሚወስዱ ሌሎች ትንንሽ ስራዎች ናቸው የቀሩት ማለት ነው። እዚህኛው ሳይት ላይ በቅርቡም የምትረከቡ ይሆናል። የሳይታችሁ ሁኔታ ይመስላል። እንዲሁም ደግሞ ያልገዛችሁ ነገር ግን ግንባታው እዚህ ላይ የደረሰ በዚህ አካባቢ ላይ መግዛት ለምትፈልጉ አያት እንደምታውቁት አንጋፋ ድርጅት ነው። ነገር ግን አሁን ላይ ከሳይቱ ፕሮግረስ አንፃር እየሸጥንበት ያለው ዋጋ በጣም ፌር የሚባል ዋጋ ነውና እዚህ ላይም ኢንቨስት ማድረግ ትችላላችሁ። የመኖሪያ ቤት አማራጮች ከባለ 2 መኝታ ጀምሮ አለ። 2 መኝታ 80 ካሬ እና 100 ካሬዎች አሉ እዚህ ሲኤምሲ ላይ ያለው ሳይት ላይ ማለት ነው። እንዲሁም ደግሞ ባለ 3 መኝታ ከባለ 95 ካሬ ጀምሮ አለ። 95 ካሬ፣ 100 ካሬ፣ 115፣ 127፣ 138 እና 145 ካሬ ደግሞ በሁለት መልኩ ዱፕሌክስ የምንለው አለ። ዱፕሌክስ ማለት G+1 ፎርም የሆነ ለፕራይቬሲ በጣም ለምትፈልጉ ሰዎች ሳሎን እና ሌሎች ነገሮች አንደኛው ፍሎር ላይ ይሆናሉ። ቀጣይ መኝታ ቤቶቹና መጸዳጃ ቤት ደግሞ ከላይ ይሆናል ማለት ነው። እንደዛ የሆነበት ዱፕሌክስ አለ። እንዲሁም ደግሞ ፍላት አፓርታማ አለ 145 ሆኖ ፍላት ማለት ዱፕሌክስ ያልሆነ ሙሉ ለሙሉ አንድ ቦታ ላይ ያረፈ 145 ካሬ ማለት ነው። እንዲሁም ደግሞ ባለ 4 መኝታ ከፍ ያለ ለምትፈልጉ 161 ካሬም አለ። እነዚህ ሁሉ አማራጮች ቀርበዋል ማለት ነው። ካሉት አማራጮች እናንተ የወደዳችሁትን መታችሁ ማየትም
ኢንቨስት ማድረግም ትችላላችሁ። በዚህ ሰዓት እዚህ ቦታ ላይ ኢንቨስት ማድረግ አዋጭ ነገር ነው። አንደኛ ድርጅታችን አያት ሪል ስቴት አንጋፋና በሪል ስቴት ዘርፉ ላይ በጣም የታወቀ ነው። ከአያት ጋር መዋዋል በራሱ የራሱ ጥሩ ነገር አለው። ሁለተኛው ነገር ደግሞ ምንድነው ግንባታው ከፍ ያለ ነው። ስለዚህ ብዙ መጠበቅ አይጠበቅባችሁም። ቶሎ የቤት ባለቤት የምትሆኑበት አጋጣሚ አለ ማለት ነው። አከፋፈሉ አሁን እዚህ ያለው ሳይት ላይ ግንባታው እዚህ ላይ ደረሰው ሳይት ላይ አከፋፈሉ ቅድመ ክፍያ 20% ነው። መጀመሪያ ውሉን ስትዋዋሉ 20% ከፍላላችሁ። የቀሩትን ደግሞ በ2 አመት ባለ ጊዜ ውስጥ ከፍላችሁ ማጠናቀቅ ትችላላችሁ ማለት ነው። እንዲሁም ደግሞ 100% እና ቅድመ ክፍያው ከ20% ከፍ አድርገው ለሚከፍሉ ደንበኞቻችን ትልቅ ቅናሽ አለን። እስከ 35% ድረስ ቅናሽ አለ። ይሄም ማለት በዋናው ዋጋ ላይ በጣም ትልቅ ልዩነት ነው የሚያመጣው። በሚሊየን ነው የሚደረግላችሁ ቅናሽ ማለት ነው። የቤቶቹ ሁኔታ እዚህ ላይ እንደምታዩት ነው የሚሆነው። የተጠናቀቁትንም ስቱዲዮቹንም እዚህ ላይ እንደምናሳያችሁ ለሁለቱ በመኝታ ቤቶች የራሳቸው መጸዳጃ ቤት ያላቸው፣ ሰራተኛ ክፍል ወይም ደግሞ ስቶር ያላቸው፣ እንዲሁም ደግሞ ተጨማሪ ትልቅ ማስተር ቤድሩም እና ለማስተር ቤድሩሙ ደግሞ የራሱ መጸዳጃ ቤት ያለው ቆንጆ ኳሊቲ ያላቸው ቤቶች ናቸው። ኪችናችን ኦፕን ኪችንም ማድረግ ትችላላችሁ በሰሚ ፊኒሽ ተረክባችሁ። እንዲሁም ደግሞ በፉል ፊኒሽ ድርጅቱ የሚያስረክባችሁ ይሆናል በራሱ መንገድ ሰርቶ። እዚህ ጋር የምታያቸው ዲዛይኖች የቤታችን የመጨረሻ ዲዛይን የሚሆኑት ናቸው ማለት ነው። የአከፋፈል ሁኔታቸው የአከፋፈል ሁኔታ ሳይሆን በካሬዎች ዋጋቸው ከፍሎር ፍሎር ይለያያሉ። በሰሚ ፊኒሽ በፉል ፊኒሽ ደግሞ አለ። ግን በካሬ 110 ሺህ ብር ጀምሮ መክፈል ትችላላችሁ። ከ3ኛ ፎቅ ጀምሮ እስከ 10ኛ ፎቅ ላሉት በካሬ 125 ሺህ አካባቢ ነው እየሸጥን ያለ ነው። ከ11ኛ እስከ 18ኛ ላሉ ደግሞ በካሬ 110 ሺህ 55 ብር ይሆናል። እንዲሁም ደግሞ ከ19ኛ ፎቅ በላይ ለምትገዙ በካሬ 94 ሺህ ነው ማለት ነው። በዚህ ሁኔታ ይሄን ይመስላል የሳይታችንና የዋጋችን ሁኔታ። ቅድመ ክፍያ 20% ከፍላችሁ እንዲሁም ደግሞ ከፍ አድርጋችሁ በመክፈል ትልቅ ቅናሽን በማግኘት ተጠቃሚ ሆኑ እንላችኋለን። ሌሎች ተጨማሪ መረጃዎችን ከፈለጋችሁ ከታች ባለው ስልክ ቁጥር ይደውሉልን። ውጪ ያላችሁ ከዚህ በፊት ኢንቨስት ያደረጋችሁ አሁን ላይ ሱቅ መግዛት ለምትፈልጉ ወይ ሱቅ ኖራችሁ ቤት መግዛት ለምትፈልጉ ተጨማሪም ሌሎች መረጃዎች የምትፈልጉ ሰዎች በዚህ ከታች ባለው ስልክ ቁጥር ይደውሉልን። ቪዲዮአችንን ስለተከታተላችሁ እናመሰግናለን። በቀጣይ ሌሎች ሳይቶችን እናስጎበኛችሁ ይሆናል። ለቀጣይ ቪዲዮአችንን ላይክ በማድረግ እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ ከኛ ጋር ቆዩ። መልካም ቆይታ። ሌሎች ተጨማሪ መረጃዎችን ከፈለጋችሁ ከታች ባለው ስልክ ቁጥር ይደውሉልን። ውጪ ያላችሁ ከዚህ በፊት ኢንቨስት ያደረጋችሁ አሁን ላይ ሱቅ መግዛት ለምትፈልጉ ወይ ሱቅ ኖራችሁ ቤት መግዛት ለምትፈልጉ ተጨማሪም ሌሎች መረጃዎች የምትፈልጉ ሰዎች በዚህ ከታች ባለው ስልክ ቁጥር ይደውሉልን። ቪዲዮአችንን ስለተከታተላችሁ እናመሰግናለን። በቀጣይ ሌሎች ሳይቶችን እናስጎበኛችሁ ይሆናል። ለቀጣይ ቪዲዮአችንን ላይክ በማድረግ እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ